አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአብዱ ቲዩብ ተከታታዮች እንደምን አላችሁ? ከኛ ጋር አልሐምዱሊላህ። ዛሬ ደግሞ እንግዲህ ቁም ሳጥኖችና ቀለል ያሉ ለጠባብ ቤት የሚሆኑ ሜትር ከ20 የሆኑ አልጋዎች ይዤ መጥቻለሁኝ። ኮሜዲ ነው የሌላቸው ማለት ነው። ሁሉንም ከነዋጋው ነግራችኋለሁኝ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። አመሰግናለሁ። ወደ ቁም ሳጥኗ ስንሄድ እንግዲህ ስውር መሳቢያ ናት። ይቺ ባለ ቁልፍ ማለት ነው። ስውር መሳቢያ ናቸው። ሁለት መሳቢያ ያለው እንግዲህ ከአንድ በኩል አንድ መደርደሪያና አንድ መስቀያ ያለው ነው ማለት ነው። ስውር ነው መሳቢያው። ከዚህኛው ደግሞ በኩል ስንሄድ ሙሉ መደርደሪያ ነው ማለት ነው። 4 መደርደሪያ ነው። ሜትር ከ20 ነው። ቀለል ያለ ቁም ሳጥን ነው። ዋጋው 18000 ማለት ነው። ወደዚህ ስንሄድ ደግሞ በጣም የሚያምር ቁም ሳጥን ነው። ውስጡ እርሳስ የተቀባ ቁም ሳጥን ነው። እንግዲህ ሁሉም ይሄ የሚነሳሳ ነው ማለት ነው። የመደርደሪያው 4 መደርደሪያ አለው ማለት ነው። 4 ማስቀመጫ መሃል ላይ ደግሞ መስቀያ አለው ማለት ነው። መሃል ላይ መስቀያና መስተዋት አለው ማለት ነው። መሃል ላይ እሺ። ወደዚህኛው ደግሞ ስንሄድ መሳቢያ 3 መሳቢያ አለው ማለት ነው። መደዳውን በዛው በመስተዋቱና በመስቀያው መደዳ 3 መሳቢያ አለው። ከዚህኛው በኩል ደግሞ ስንሄድ 4 እንደዛው መደርደሪያ ያለው ማለት ነው። 3 ፓርቲሽን ይኖረውና 4 ማስቀመጫ ያለው ይኖረዋል ማለት ነው። በጣም የሚያምር ቁም ሳጥን ነው። ቀለል ያለ ቁም ሳጥን ነው። ተደራቢ የሌለው ነው። ዋጋው 23000 ብር ነው ማለት ነው። ወደዚች አልጋ ስንሄድ ደግሞ ሜትር ከ20 ናት። በጣም የምታምር አልጋ ናት። አነስ ያለች ሌዘር የማትላላጥ ሌዘር ያለው ነው ማለት ነው። አልጋው ቡድና ብረት አድርጌበታለሁኝ። እንግዲህ እየዘለልኩበት ነበረ። ወደ ግርጌዋም ስንሄድ እንደዛው በኤምዲኤፍ ሙሉ በጣውላ የተሰራ አልጋ ነው። በጣም የሚያምር አልጋ ነው። ዋጋዋ ደግሞ የዚች 18000 ማለት ነው። ኮሜድኖ ሳይኖራት እና ደግሞ ወደዚህኛይቱ አልጋ ስንሄድ ወደ ነጯ አልጋ በጣም የምታምር አልጋ ናት። ቆንጅዬ አልጋ ናት። እንደውም ፕላስቲክ አልጋ ነው የምትመስለው። በጣም ቆንጆ አልጋ ናት። ሜትር ከ20 ናት። ዋጋቸው ተመሳሳይ ነው፣ ግን በጣም የምታምር አልጋ ናት ማለት ነው። ይችም ሁለቱም በጣም የሚያማምሩ አልጋዎች ናቸው። በጣም ቆንጆ በቃ አነስ ስላለ ለጠባብ ቤት ለልጆች ምናምን እንደዚህ አልጋ ይሆናል ማለት ነው። ለልጆች አልጋ ምናምን በጣም አሪፍ በቃ ቀለል ያለ ነው ማለት ነው። ለመገጣጠምም ለሁሉም ነገር ቀላል ነው። ቀለል ያለ ነገር ነው ማለት ነው። እና ቪዲዮውን እስከመጨረሻው ድረስ ስለተከታተላችሁት አመሰግናለሁ።